ከዚህ በላይ አልሄድም። የመጀመሪያው አንድ እንድታመሰግኑ የሚፈልገው ሰው ስላለ ነው። በጣም ብዙዎች ናቸው። ግቢው እንደምታውቁት ከትላንት ወዲያ እዚህ አካባቢ የነበረና ከትላንት ወዲያ መጥቶ ይህ ግቢው ሙሉ በሙሉ አርሶ ቆፍሮ ደንዶ ሄደ። አንድ ልጅ አለ፣ ገብረ ማርያም ይባላል። ባለቤቱ ደግሞ ወለተ ቅዱሳን ይባላል። ሙሉውን ግቢውን በነፃ አርሶ ደልድሎ ሄደና እንደ በእውነት አመስግኑልን። እሱ ደስ አላላችሁም? ግቡ እሱ ነው የደለደለው። በደንብ አመስግኑልን። እሱ ጤና ይስጥልን። ሌላው ያው እንደተለመደው ወንጌል ሲሰበክ የደብር ይታወቃል። ወንጌል ሲሰበክ ጸጥ ብላችሁ ነው የምትሰሙ። ስለዚህ ታላቁ አባታችን መልአከ ገነት ዛሬ በዓሉ ምንድን ነው፣ ጽዮን ማናት የሚለውን ነገር በደንብ አድርገው ያስተምሯችኋል። እሳቸውን በጭብጨባ ተቀበሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ሊቀ ሥልጣናት ቆሞስ አባ ገብረ ሥላሴ ኮልፌ ቀራንዮ መድኃኔዓለም ታላቁ መልዕልተ አድባራት ዋና አስተዳዳሪ፣ የተከበሩ መልአከ ፀሐይ ቆሞስ አባ ወልደ ሰንበት የዚህች ቅድስት ቤተክርስቲያን አስተዳዳሪ፣ የተከበራችሁ የገዳማት አድባራት አስተዳዳሪዎች፣ ሊቃውንተ ቤተክርስቲያን፣ ምዕመናንና ምዕመናት፣ የሰንበት ትምህርት ቤት ወጣቶች፣ የሰበካ ጉባኤ አባላት፣ የህንጻ አሰሪ ኮሚቴ አባላት፣ የእመቤታችን የወላዲተ አምላክ የቃል ኪዳን ልጆች ሁላችሁም በእግዚአብሔር ስም እንደምን ዋላችሁ? አምላካችን እግዚአብሔር በዚህ ታላቅ በዓል ቀን እንድናከብረው በቤቱ ስላሰባሰበን ክብርና ምስጋና ለቅዱስ ስሙ ይሁን። እንግዲህ የሚያስተምር እግዚአብሔር ነው፣ መካሪው እሱ ነው፣ አስተማሪ መምህራችን እግዚአብሔር ነው። እኛ መዘጋጀትና ያንተ ፈቃድ ይሁን ብለን መቆም ብቻ ነው። ሌላው ሰው ምን አቅም አለው? እንኳን የእግዚአብሔርን ነገር የራሱንም አከናውኖ መናገር አይችልምና እኔም እንድናገር እናንተም እንድትሰሙ ለእኛ ለሁላችን የሚገባውን ነገር አምላካችን እግዚአብሔር አስተካክሎ እንዲያሰማን፣ አይምሯችን እንዲያስተካክልልን፣ እንዲሰበስብልን፣ በፊቱ እንዲያቆመን፣ በረከቱን እንዲሰጠን ቅዱስ ፈቃዱ ይሁንልን። የዛሬውን በዓል ባጭሩ ለመግለጽ በጣም መጽሐፈ ሳሙኤል ቀዳማዊ ከምዕራፍ 1 እስከ ምዕራፍ 6 7 ድረስ ማንበብ ነው። በጣም ሰፊ ታሪክ ስለሆነ በአንድ መድረክ ላይ ተገልጾ የሚያልቅ አይደለም። ሊቃውንቱ ምናልባት ማታም ደግመው ሊያስተምሩት ይችሉ ይሆናል ያልተነገረው። ባጭሩ ግን እኛ እንደው በረከት የምናገኝበት ባጭሩ እኛ የምንገነዘበውን ነጥቦቹን ብቻ አንስተን ራሳችን አይተን እንጨርሳለን። እግዚአብሔር አሁንም ጉባኤያችን ይቆጣጠርልን። አሜን። ቀዳማዊ ሳሙኤል አንደኛ ሳሙኤል ማለት ነው ምዕራፍ 4 ቁጥር 3 ላይ አንድ ትልቅ ቃል አለ። ዛሬ በሉ ከኔ ጋር እግዚአብሔር በጠላቶቻችን ፊት ስለምን መታን? ዛሬ እግዚአብሔር በጠላቶቻችን ፊት ስለምን መታን? ድገሙት አንድ ጊዜ። እግዚአብሔር በጠላቶቻችን ፊት ስለምን መታን? ርዕሱ ይሄ ነው የሚሆነው። ይህንን ያሉት ደግሞ እስራኤላውያን ናቸው። ያሉበት ምክንያት ደግሞ ኢአማንያን በሚባሉት በፍልስጤማውያን ስለተሸነፉ ድል ስለሆኑ ነው። ድል የሆኑበት ምክንያት በደል ስለሰሩ ኃጢአት ስለሰሩ ነው። ለዚህ ሁሉ መከራ ምክንያት ደግሞ ቤተ መቅደሱን በኃላፊነት ያገለግሉ የነበሩ አፍኒን፣ ፊናስ የሚባሉ ሊቃነ ካህናት በዓመት አንድ ጊዜ ወደ ቅድስተ ቅዱሳኑ ገብተው የሚያጥኑትን ጸሎተ ዕጣን የሚያደርሱትን የሚጸልዩትን ጸሎት የሚጸልዩበትን ቤተ መቅደስ የሚያቀርቡትን መስዋዕት ስለናቁና በቤተ መቅደሱ የማይገባ ስራ ስለሰሩ
ቢመከሩም ስላልሰሙ እግዚአብሔር ስለተቀየማቸው ፍልስጤማውያንን በጠላትነት አስነሳ። ዋናው ዓላማ ይሄ ነው። እነማን ስለበደሉ ነው? እስራኤላውያን ሽማግሌዎቹም እየሰሙ ዝም ስላሉ፣ ካህናቱም ቤተ መቅደሱን በስርዓት ባለመያዛቸው ምክንያት ነውር የሚባለውን ክፉ ኃጢአት ስለሰሩ ለሕዝቡ መጥፎ አርአያ በመሆናቸው እግዚአብሔር ተቀየመ። ይህንን ትልቅ ነገር ስለሆነ ያዙት። ትልቁ ነጥብ ይሄ ብቻ ነው። እንዴት ሰሩ? ምን ሰሩ? ዝርዝር ውስጥ ስንገባ እጅግ ብዙ ነገር ነው የሰሩ። በዋናነት ግን የእግዚአብሔርን ቁርባን ናቁት ይላል መጽሐፍ። የሰማችሁ ነው። ምኑን ናቁት? ቁርባኑን። እሱም ብቻ ሳይሆን ቤተ መቅደሱ ውስጥ ድንኳኑ ላይ ኃጢአት ሰሩ፣ በደል ሰሩ፣ መስዋዕቱን ናቁ፣ ቁርባኑን ናቁ። ስለዚህ እግዚአብሔር ተቀየመ። ሽማግሌዎቹ እንዲመክሩ ኃጢአታቸውን ለሕዝብ ገለጠ። ሕዝቡም እያወቀ እግዚአብሔር እንደፈለገ ያድርግ ብሎ ዝም አለ። እግዚአብሔር ተቀየመ። ለአባታቸውም ነገረ፣ ልጆች ኃጢአት እየሰሩ ነው። አንተ 40 ዓመት እስራኤላውያንን መርተሃቸዋል። ጥሩ ነው። አሁን ግን ልጆች ባንተ መንገድ እየሄዱ አይደለምና ምከራቸው ብሎ እግዚአብሔር ነገረው። ስለዚህ ኤሊ በአግባቡ አሸንፎ አድምቶ ተቆጥቶ ልጆቹን ሊመልስ አልቻለም። በዚህ ምክንያት እግዚአብሔር ተቀየመ። ስለተቀየመ ጠላት አስነሳባቸው። ስለዚህ ወደ እስራኤል ድንበር እስራኤላውያን ሰፈሩ፣ ሀገራችን ሊወረር ነው ብለው። ፍልስጤማውያን ደግሞ ከሀገራቸው መጥተው የእስራኤል በር ላይ መጥተው ቆሙ። ሰልፍ ሆነ፣ ጦርነት ተጀመረ። በዚህ ጊዜ እስራኤላውያን ተሸነፉ። እነማን ተሸነፉ? እነማን ተሸነፉ? እስራኤላውያን እግዚአብሔርን የሚያመልኩ ናቸው። በደንብ አዳምጡኝ። ማንን ያመልካሉ? እግዚአብሔርን የሚያመልኩ ናቸው። ፍልስጤማውያን ደግሞ ጣዖት የሚያመልኩ እግዚአብሔር የሌላቸው ናቸው። ስለዚህ እስራኤላውያን ሲሸነፉ ሃይማኖት የሌላቸው ሰዎች እኛ እግዚአብሔር እያለን እንዴት ተሸነፍን ብለው 4000 ሰራዊት አልቆባቸው ከሸሹ በኋላ ሽማግሌዎቹ ተሰብስበው ምክር መከሩ። ርዕስ የሰጠኋችሁ ምንድን ነው? ዛሬ እግዚአብሔር በፍልስጤማውያን በጠላቶቻችን ፊት ስለምን መታን ብለው እግዚአብሔር እንደመታቸው አወቁ። አሳልፎ እንደሰጣቸው ተረዱ። ይህን ጥያቄ ጠየቁ። ታዲያ ምን እናድርግ ተባለ። አይ ሴሎ የሚሄድ ሰው ይመረጥና ታቦተ ሕጉ ከፊታችን እንዲሆን እንፈልጋለን። ጠላት የምናሸንፈው እንደዚያ ሲሆን ነውና ታቦተ ጽዮን ትምጣልን። ይዞ አጅቦ ይዞ የሚመጣ ሰው ይላክ። አባቶች ሂዱ ተብሎ ወደ ሴሎ ሰው ላኩና ታቦተ ሕጉ ወደ ጦርነቱ ስፍራ እንዲመጣ ሆነ። ከዚህ በኋላ ታቦቱ ሲመጣ ሰራዊቱም የደከመውም ወገኑ የሞተበትም ረሳና ደስ ብሎት እልል ብሎ እጅግ ምድሪቱ እስክትንቀጠቀጥ ድረስ እልልታ ለእግዚአብሔር ሕዝቡ አቀረበ። እንደሚያሸንፍም እርግጠኛ መስሎ ታየው። ወኔ የሚባለውን ሞራል የሚባለውን አገኙ። ታቦተ ሕጉን ይዘው ካህናቱን አፍኒንና ፊናስን በቤተ መቅደሱ ስርዓት ይዘው ያላገለገሉትን አገልጋዮች ታቦት እንዲያከብሩ ካደረጉ በኋላ ወደ ጦርነቱ ሄደው ገቡ። ሰልፉ ተጀመረ። ልብ በሉ፣ እግዚአብሔርን የሚያመልኩና የማያመልኩ። አሁን ደግሞ እንዲያውም ታቦተ ሕጉና ካህናቱ ተጨምረው ከነዚህ ከማያምኑ ሰዎች ጋር ሰልፍ ጀመሩ። እግዚአብሔር አሳልፎ ሰጣቸው። ለነማ? ሃይማኖት ለሌላቸው ሰዎች፣ እግዚአብሔርን ስሙን ለማይጠሩ ሰዎች፣ እግዚአብሔርን ለማይሰግዱለት ለማይንበረከኩለት ሰዎች አሳልፎ ሰጣቸው። ጌታችን ኢየሱስ ክርስቶስ በወንጌል ሲያስተምር ለማይረባ አእምሮ አሳልፎ ሰጣቸው ብሎ እንደተናገረ ለማይጠቅም ሃይማኖት ለሌለው ሕዝብ
የእግዚአብሔርን ሕዝብ ታቦቱንም ጭምር ካህናቱንም ጭምር አሳልፎ እግዚአብሔር ሰጠ። ስለዚህ ፍልስጤማውያን 4000 ሕዝብ ሞተብን ብለው ሲጨነቁ 30,000 ሕዝብ በዚያ ዘመን አለቀባቸው። ባዷቸውን ቀሩ። ታቦቱን ጥለው ካህናቱ እዚያው በጦር ወደቁ፣ ሞቱ ካህናቱ። ታቦቱን ይዘው አዛጦን ወደሚባል ወደ ፍልስጤም ግዛት እየተደሰቱ የአሸናፊነት የድል አድራጊነት ዝማሬ እየዘመሩ ፍልስጤማውያን በደስታ ወደ ሀገራቸው ተመለሱ። እስራኤላውያን ተሸማቀቁ፣ ካህናቱም ሞቱ፣ ታቦተ ሕጉም ተማረከ። ጦርነቱ በዚህ ተደመደመ። ዋናው ነጥብ ይሄ ነው። ሰምታችሁኛል በደንብ። ትልቁ የዛሬው ታሪክ በጥቅል ሲነገር ይሄ ነው። በዚህ ታሪክ ውስጥ ግን የሚገርመው ነገር ታዲያ ለምንድን ነው እግዚአብሔር ስሙን የሚጠሩት ሰዎች የሚዘምሩ ሰዎች ታቦቱን ሲያዩ እንኳን እልል ያለ ሕዝብ በጦርነት ያለቀው ለምንድን ነው ብሎ ነው መጠየቅ። ከኛ ጋር ስለሚገናኝ ነው። የነሱ አምላክ የኛ አምላክ ነው። የኛ አባታችን ፈጣሪያችን እሱ ነው። ስለዚህ ምናልባት የተቀየመንን የበደልነውን በደል እንድናስብ ከዚህ ታሪክ የተሻለ እኛን ሊያስተምር የሚችል ታሪክ በምንም አይነት የለም። ለካ የሚቀድም አለ። ከልልታችን በፊት ከዝማሪያችን በፊት ከመስገዳችን በፊት ለታቦት ከመንበርከካችን በፊት የሚቀድም ነገር አለ። እግዚአብሔር የሚፈልገው ያለዚያ አይሰማም። እግዚአብሔር መድኃኔዓለም አያዳምጥም። ከእልልታ በፊት እልል የሚለውን አካል እንዲቀደስ እግዚአብሔር ይፈልጋል። ከመስገዳችን በፊት ጉልበታችን በንስሐ እንዲመረከክ እግዚአብሔር ይፈልጋል። ቤተ መቅደስ የሚያገለግሉ ካህናት ወደ ቤተ መቅደስ ገብተው ከማገልገላቸው በፊት እግዚአብሔርን በፍርሃት ተቸግረው አደግድገው በይቅርታ በንስሐ ሊያገለግሉ ይገባል። ይህን ካደረግን እግዚአብሔር ጸሎታችን ይሰማል። እንዲህ ከሆነ እልልታችን በረከት አለው፣ ስብስባችን ሁሉ ዋጋ አለው። ያለዚያ ግን እስራኤላውያን እንደሰማችሁ ታሪካቸውም ሰፊ ነው። በታቦተ ጽዮን በጣም ይመካሉ። እኛ ልዩ የእግዚአብሔር ፍጥረቶች ነን ብለው ያምናሉ። የባሕረ ኤርትራን መከፈል ምልክት አድርገው ይናገራሉ። ከግብፃውያን እጅ እንዴት እንዳዳናቸው ይናገራሉ። 11 ታምራት አድርጎ ጠላታችን አስጨንቆ የአባቶቻችን አምላክ ነፃ አወጣን ብለው ይመካሉ። ሌላውን እጅ አይጨብጡ ምርኩስ ነው ብለው ይጸየፋሉ። የተቀደሱ እንደሆኑ ራሳቸውን አምነው ለእግዚአብሔር ንጹሕ ነን ብለው ይናገራሉ። ግን በግብራቸው ንጹሕ አልሆኑ። ሊሰግዱለት ሊንበረከኩለት በንጽህና በእምነት በእውነት ሊገዙ አልቻሉ። አሁንም የኢትዮጵያ ሕዝብ የገጠመው አትጠራጠሩ፣ ይሄ ብቻ። ሌላ ምንም ጉድለት የለብንም። እናንተም ትዘምራላችሁ፣ እልል ትላላችሁ። እነዚያ በድንኳን ውስጥ አመንዝረው ነበረ። ወጣቶቹ ትልቅ ኃጢአት ሰርተው ነበር ይላል። ጎበዛዝት ነው የሚላቸው በመጽሐፍ ቅዱስ አንብቡ። በጣም ትልቅ ኃጢአት ካህናቱን ሲባልጉ መጥፎ ሥራ ሲሰሩ ስላዩ ወጣቱ በደለኛ ሆኖ ነበር። ኃጢአቱ ሰፍቶ ነበር። ስለዚህ እግዚአብሔር በጣም ተቀየመ። እኔ እነሱን እያዳንኳቸው እየጠበቅኳቸው እየመገብኳቸው እየመራኋቸው አባት እየሆንኳቸው ከጠላት እየከለልኩላቸው በሰባት ደመና ጋርጄ ከግብፅ ያመጣኋቸው የኔ የተመረጡ የበኩር ልጅ ያልኳቸው ይህን ያህል እኔን ከራቁኝ እንግዲህ እናንተ ስትርቁን የምርቃለሁ አለና ዝም አለ። አዎ ያረምም ከመዘይ ይሰም ሊቁ እንደተናገረው እግዚአብሔር እንደማይሰማ ዝም ይላል። ስለዚህ ለጦርነት ለማያምኑ ሰዎች አሳልፎ ሰጣቸው። የተወደዳችሁ የተከበራችሁ እግዚአብሔር ልጆች በዘመናችን አጋንንት ሰልጥነውብናል፣ አሸንፈውናል፣ ድልም አድርገውናል። የቀረን ጥቂት ነው። በዚህ ዘመን በከተማው የማይሰራ ኃጢአት የለም።
በዚያ ዘመን ከተሰራው ምናልባት እጥፍ ተብሎ ይህን ያህል ፐርሰንት ሊባል ይችል ይሆናል እንጂ የሚያንስ ነገር የለም። በህሊናው በሰውነቱ በፈቃዱ ያልተሸነፈ ድል ያልሆነ ክርስቲያን የለም። ሁሉም ታማኝ አልሆነም፣ ግን እግዚአብሔርን ይወዳል። ቤተ ክርስቲያን መምጣት ይፈልጋል። በዝማሬ ያምናል፣ በልልታ ያምናል፣ በታቦት ያምናል። ግን ንጽሕና የለውም፣ ቅድስና የለውም። እግዚአብሔርን በሥርዓቱ መጥቶ አያመልከውም። ማንነቱን ገልጦ አይናገርም። ገመናውን የሸፈንለት እግዚአብሔር ሁል ጊዜ እንደሚሸፍንለት አምኖ የሚመላለስ ሕዝብ ነው አሁን ያለው። ይሄ እስከ መቼ ድረስ ይቀጥል ይመስላችኋል? አንድ ቀን አሸናፊ ይልካል እግዚአብሔር። አንድ ቀን ጠራርጎ የሚያጠፋንን ይልካል። የእሱ ሰራዊቱ ብዙ ነው እንደምታውቁት። የግብፅ ንጉሥና ሰራዊቱ ሲተብቱበት የእግዚአብሔርን ቃል አልሰማ ሲሉ ሲንቁት እግዚአብሔርን አንለቅም፣ ሕዝቡን አንለቅም፣ እግዚአብሔርን አናውቅም ሲሉ እግዚአብሔር ያሸነፋቸው ሰራዊት አድርጎ በዝንብ ነው፣ በእንቁራሪት ነው፣ በትንሽ ነገር ያሸንፋል እግዚአብሔር። ውሃውን በመለወጥ ትቢያውን በመለወጥ ሕዝቡን በቸነፈር በረሃብ ጨለማውን በማግዘፍ ሕዝቡን አሸንፎታል እግዚአብሔር። ንጉሡም ተንበርክኳል። የእግዚአብሔር ሰራዊት እኛ በምናስበው ልክ አይደለም። ስለዚህ ብዙ ነው፣ ይሄ ነው አንለውም። እግዚአብሔር ሲጣላ በትር አይቆርጥም ይባላል እንዴ? ታዲያ እንደዚያ ነው መሰል። እርስ በራሳችን አልስማማ፣ አልከባበር፣ አንዋደድ፣ አንግባባ፣ አንድ አንሆን፣ ምን የቀረን ነገር አለ ታዲያ? ኃጢአቱስ ቢሆን በከተማው የሚሰራውን ታውቁት የለ? ሰዶምና ገሞራ የጠፉበት ኃጢአት ከተማው ውስጥ አለ። በኖህ ዘመን ምድር እንድትጠፋ በንፍር ውሃ የተሰራው ያደረገው ክፉ ኃጢአት አሁንም በከተማው አለ። ሕዝቡ አመንዝራ ሆኗል። ሕዝቡ ከእግዚአብሔር ሸሽቷል። አስራት በኩራቱን የሚደብቅ ሕዝብ ነው። በሰውነቱ በደል የሚሰራ ሕዝብ ነው። ከነዚህ እስራኤላውያን ኃጢአት መቼኛ በለጠ? በጽድቅ መች ከፋልን? በስርዓት ብቻ ነው የምንመላለሰው። ስርዓት ብቻውን አያጸድቅም። አለባበስ ብቻውን አያጸድቅም። እልልታ ብቻውን አያጸድቅም። አገልግሎት ከንጽህና ጋር ነው። ስርዓት ከሃይማኖት ጋር ነው። እስራኤላውያን የጎደላቸው ይህ ነው። እግዚአብሔር ሽማግሌዎቹ ሲለምኑት አልሰማም። ካህናቱ ታቦት ይዘው ሲወጡ እግዚአብሔር አልሰማም። እዚሁ መጽሐፍ ላይ ግን ወደ ኋላ ተመልሰን ምዕራፍ 2 ላይ መጽሐፈ ሳሙኤል ቀዳማዊ አንዲት እውነተኛ የሆነች ሐዘንተኛ ሴት ከባሏ በማኅፀኗ ጽንስ ያልተቋጠረላት ያልተሰጣት ሐና የምትባል ሴት በልቧ በእግዚአብሔር ፊት አልቅሳ ተሰምታለች። አንዷ ሴት። ብዙዎቹ እስራኤላውያን አልተሰሙም፣ ካህናቱም አልተሰሙም። ታቦቱንም እግዚአብሔር አላከበረም፣ ልመናቸውን አልሰማ። አንድ ሴት ደግሞ ሰምቷል። ይችም የሳሙኤል እናት ዛሬ ታሪኳ የሚነገርላት። እሷ የለመነችው እንዲህ ብላል፣ ጸና ልቤ በእግዚአብሔር አለች። ልቤ ባንተ ከውስጥ እስከ ውጭ አሁን እኩል ዋለለ። የተበተነ ሕሊና፣ ያልተሰበሰበ አይምሮ፣ አምልኮቱን በቅጡ ያላወቀ አማኝ፣ ለእግዚአብሔር ያልተንበረከከ ጉልበት። ምን እናድርግ ምዕመናን? ምክክር ያስፈልጋል። እስራኤላውያን ለጥፋትም ቢሆን እንኳን ተመካክረዋል። ሽማግሌዎቹ ሰብሰብ ብለው ዛሬ እግዚአብሔር በጠላቶቻችን ፊት መጥቶናል፣ የእሱ እጅ አለበት፣ ምን እናድርግ? ታቦተ ጽዮንን ቢያንስ እናምጣሉ። ግን የሚቀድመው ምን ነበር? ንስሐ እንግባ፣ ይቅርታ እንጠይቀው፣ መሥዋዕት እናቅርብ፣ በድለነዋል፣ በፊቱ እንንበርከክ፣ በእግዚአብሔር ፊት እንውደቅ፣ ስለበደልነው እግዚአብሔር አሳልፎ ሰጥቶናል ቢሉ 30,000 ሕዝብ ያድኑ ነበር። ታቦቱንም ያድኑት ነበር። ካህናቱም አይሞቱም ነበር። ካህናቱም ቀድመው በሕዝቡ ፊት አልበደልንም በድለናል ቢሉ ኑሮ እግዚአብሔር ይሰማቸው ነበር። የተሰበረ ልብ እግዚአብሔር ይወዳል። የተሰበረ ሕሊና ፈጣሪ ይወዳል። ስለዚህ ዝም ብለው በደፈናው እስከ በደላቸው ግን በእግዚአብሔር ተመኩ።
አንዳንድ ኢትዮጵያውያን አሉ። ኢትዮጵያውያን የእግዚአብሔር የአስራት ሀገር ናት። አዎ ነበረች። ዛሬስ የእሱ ቃል ኪዳን የሚጠፋው በእኛ አለማመን ነው። በእኛ በእውነት አለመከተል ነው። ለእስራኤላውያን እግዚአብሔር ቃል ገብቶ ለአብርሃም ለይስሐቅ ቃል ገብቶ የለ፣ ለያዕቆብ ቃል ገብቶ የለ፣ ለነ ሙሴ ቃል ገብቶ የለ። ቃል ያልገባበት ጊዜ መቼ አለ? ለምን የእነሱ ልጆች ጠፉ ብላችሁ አስቡ ምዕመናን። ስለዚህ ኢትዮጵያ ኃጢአት ከሰራ ለምን አትጠፋ? ከእግዚአብሔር ውጭ ናት እንደ ይህች ሀገር። ይህ ሕዝብ እግዚአብሔር ላይ እያመፀ ዝም ብሎ እግዚአብሔር የሚኖር ይመስላችኋል? አይሆንም። ስለዚህ እግዚአብሔር እጁን ያነሳል። በበጎ እንዲያነሳ እንንበርከክ፣ ይቅርታ እንጠይቅ። እግዚአብሔር ግን ሕዝቡንም አይረሳም፣ ቃል ኪዳኑንም አይተውም። ታቦተ ጽዮን በማያምኑ ሰዎች ሀገር ሄደች። የማያምኑትም ደስ አላቸው። ለካ እስራኤላውያን አምላክ የሚሉት ይህንን ነው ብለው ሙሴ የቀረጸውን ስሙን ያስቀመጠበትን ታቦተ ሕግ ፍልስጤማውያን ናቁና የጣዖቱ መቀመጫ የሆነው አዛጦን በሚባል ከተማ መኖሪያቸው ውስጥ ዳጎን የሚባለው ጣዖት ጋብረው አስቀመጡ። ጧት ሲመጡ ግን ጣዖት ለብቻው ጣዖቱ ወድቆ አገኘው። እንዴ ማን ጣለው? የምናመልከው አምላካችን ወድቋል አለው። መልሰው ሸፋፍነው አስቀመጡት። በማግስቱ ሲመጡ ደግሞ ታቦተ ጽዮን በክብር ተቀምጣለች። ዳጎን እያንዳንዱ የሰው ቅርጽ ነው ያለው፣ በእጃቸው የተሰራ ነው። ሰውነት ክፍሉ በሙሉ ተበታትኖ ደቆ ተሰባብሮ አመድ ሆኖ አገኙት። እየሰማችሁኝ ነው ማለት ነው። እልልታው መልስ ነው። ጣዖቱ ደቆ አገኙት። በጣም ደነገጡ። ይህ ብቻ አይደለም፣ ያች ከተማና በዙሪያው ያለው ሕዝብ በሙሉ በቁስል ተመታ። ሁሉም ሰውነቱን ያካል ሰው ሁሉ ሰውነቱ በሙሉ አበጠ። እባጭ የሚባል በሽታ ማንም የማያድነው መድኃኒት የሌለው፣ በዘመናችን ብዙ መድኃኒት የሌላቸው መጥተዋል። ጸበል ግን ያድናል። በሽታ ያዛቸው። ከዚህ ተጨነቁ። ሌላ ከተማ ቀየሩ፣ ጌት የምትባል ሰፈር። እዚያም በሽታው ተከትሎ ሄደ። አስቀሎና ወደሚባል ከተማ ወሰዱ። እዚያም ተከትሎ ሄደ። 7 ወር ሙሉ ፍልስጤማውያን በቤታቸው መቀመጥ አቃታቸው። የእግዚአብሔር እጅ በእነሱ ላይ ተቀመጠ። እስራኤል ቢበድልም እግዚአብሔር ቃል ኪዳኑን አልረሳም። አስጨነቃቸው። ጥበበኞች ናቸው አሕዛብ ተሰብስበው መከሩና ምን እናድርግ? ታቦቱን ወደ አገሩ እንመልስ፣ ወደ እስራኤል እንመልስ። ስንመልስ እንዴት አድርገን? የእጅ መንሻ ሰጥተን በሀገራችን ከተማ ልክ 5 ትልልቅ ዞኖች አሉ። በእነዚህ በከተማዎቹ ልክ ወርቅ ሰርተው በምድሪቱ ላይ አይጥ ፈልቶባቸው የሚበሉትን፣ የሚጠጡትን፣ የሚረግጡትን ሁሉ አውሬ ከቦት ነበርና ያንን የመጣውን አይጥ የሚመስል ወርቅ እያሰሩ እባጩን የሚመስል ወርቅ እያሰሩ በትልቅ ሳጥን ሞልተው በሁለት በላሞች አድርገው ጥበበኞቻቸው ሽማግሌዎቻቸው በነገሯቸው ልክ ጊደሮቹን አምጥተው በቀንበር አድርገው እንደ በሬ ማለት ነው ጠምደው ከኋላው ታቦተ ሕጉን አድርገው ስጦታውን ወርቅ አድርገው ወደ እስራኤል እንዲሄዱ መንገዱን ለቀቋቸው። እግዚአብሔር እየመራ ከሰዎቹ የተሻሉ ከብቶች ተገኝተው 2 ላሞች ከካህናቱ የተሻሉ ላሞች ተገኝተው 2 ላሞች ታቦቱን አክብረው ወደ እስራኤል ገቡ። አይገርምም? የእግዚአብሔር ሥራ ይገርም። ከአፍኒን ከፊናስ የተሻሉ ጊደሮች ላሞች ናቸው። እስራኤል ይዘው ገቡ ታቦቱን። ታሪኩ ባጭሩ ይህንን ነው የሚመስለው። ከዚያ በኋላም ታቦተ ጽዮን ብዙ ታሪክ እየሰራች ኖራለች። በሀገራችን አለች። እግዚአብሔር የተመሰገነ ይሁን። ዛሬ በአክሱም ትከበራለች። ግን ምዕመናን ታሪክ አለኝ ማለት ብቻ ጽድቅ ስለማይሆን
ለታሪካችን ታማኝ ለሃይማኖታችን ተገዥ ካልሆን በስተቀር የኛ የሆነው ሁሉ ሌላ ሰው እጅ ይገባል። ዝም ብሎ በማይጠቅም ታሪክ ብቻ በወሬ የሚሆን ነገር የለም። እስራኤላውያን ያጡትን ብቻ ልንገራችሁ፣ ያጡትን ቤተ መቅደሱ ታቦት ስለሌለ አተውታል። ድንኳን ነበር ተነቀለ። አንድ ምን አጡ? ምን አጡ? ቤተ መቅደስ። ሁለተኛ ካህናትን አጡ። ምን አጡ? ካህናትን አጡ። ሶስተኛ ህዝቡን አጡ። ህዝብ አጡ። አራተኛ የሀገር ሽማግሌ የ98 ዓመት 40 ዓመት ህዝቡን አገልግሎ የነበረ ኤሊ የሚባል ሰው ከርግማኑ ጋር ከወንበሩ ወድቆ አንገቱ ተሰብሮ ሞቷል። ሲሞት መሞት ብቻ አይደለም፣ ከዚህ በኋላ በአንተ ዘር ሽማግሌ አይገኝብህ ተብሎ ተረግሞ ነው የሞተው። ሽማግሌ ማጣች አገሪቱ። ትልቅ ሰው ያስፈልጋል ምዕመናን። ትልቅ ሰው አጡ። ከዚያ በኋላ አገር ለመሆን ያዩትን መከራ እንኳን ዛሬ ወርና 2 ወር ዝም ብለን እያንዳንዱ አጥንተን የሚያልቅ አይደለም። ብዙ መከራ። እንዴት ይመለሱ? እንዴት ወደ ቀደመ ክብራቸው ይምጡ? የነበራቸው እንዴት ያገኙ? መከራ ነው ያዩት። ከዚያ በኋላ እግዚአብሔር ለቤተ መቅደስ የሚሆን አንድ ልጅ ከሐና የተጸነሰውን ሳሙኤልን አስነሳ። እሱን አሳድጎ ንጹሕ ካህን አድርጎ ሕዝብ እንደገና አዘጋጅቶ ሌላ ጊዜ ሌላ ሕዝብ ተነሳ። በዘመኑ የነበሩ እስራኤላውያን ግን እንባቸው ሳይታበስ ክብራቸውንም አጥተው ሽማግሌ አጥተው ቤተ መቅደስም ተዘግቶ ካህናትም ጠፍተው ምን ቀረላቸው ታዲያ? ምን ቀረላችሁ? ምንም። ዛሬ እግዚአብሔር በጠላቶቻችን ፊት ስለምን መታን ብላችሁ እስቲ ጠይቁ። በየቤታችሁ ለምን ሰላም አጣን? ለምን በረከት አጣን? ለምንድነው ጤንነት ያጣን? ለምንድነው አንድነት መግባባት ያጣ ነው ብላችሁ ጠይቁ። እግዚአብሔር ስለመታን ነው። በቃ ፍቅሩ ስለሌለን። የእግዚአብሔር ሕግ በሁለት ነገር ይጠቀለላል። እየሰማችሁ ነው? በስንት ነገር? በሁለት ነገር። የመጀመሪያው እግዚአብሔር አምላክህን ይላል። ሙሴ ነው የጻፈው፣ እግዚአብሔር ነግሮት ማለት ነው። አምላክህ እግዚአብሔርን በፍጹም ልብህ፣ በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህና በፍጹም ሐሳብህ። ሰው ከዚህ አይወጣም ከአራት ነገር። በነፍስህም፣ በሐሳብህም፣ በልብህም፣ በኃይልህም ፍጹም እግዚአብሔርን ውደድ ነው። ሰው በሐሳብ እግዚአብሔርን ከወደደ ኃጢአት ይሰራል? ይሰራል ወይ? አይሰራም። በልቡ እግዚአብሔርን የሚወድ ከሆነ እጁ ይሰርቃል፣ ዓይኑ ክፉ ያደርጋል፣ እግሩስ ወዳልሆነ ቦታ ይሄዳል። እንዴት ይሆናል? አይሄድም። ስለዚህ እግዚአብሔርን እንዴት መውደድ እንዳለብህ በምንና በአራት ነገር፣ በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሐሳብህ እግዚአብሔር አምላክህን ውደድ። የመጨረሻው ደግሞ መጠቅለያው አንደኛው ባልንጀራህን እንደ ራስህ አድርገህ ውደድ ነው። እንደዚህ ሲሆን እግዚአብሔር ከኛ ጋራ ነው። አይተነዋል። እግዚአብሔር ኤልያስ አንድ ልመና ለመነው። አንተ እግዚአብሔር ይህ ሕዝብ አንተን ስላልሰማ ይሄ ሰማይ ዝናብ እንዳይሰጥ ዘግቻለሁ በእኔ ስልጣን አለ። እሺ አለ እግዚአብሔር። ሰማው። ሙሴ በትሩን አነሳ። ይህም ባይል ክፈለው አለ። ከፈለ እግዚአብሔር። ኢያሱ ተነሳ። አረ ገና እየሄድኩ ስራዬን አልፈጸምኩም፣ ፀሐይ አትንቀሳቀስ ባለችበት ትቁም አለ። ፀሐይ ቆመች። ለሰው ያልሰጠው ጸጋ፣ እሺ ያላለው ነገር፣ ከኛ የደበቀው ነገር የለም። ሰው ግን ተቀርቶ የማያልቅ ሐይቅ፣ ተነቦ የማያልቅ እጅግ ብዙ መጽሐፍ፣ ተራምደን የማንጨርሰው የዓለም ጫፍ የራቀ ከባድ የሆነ ፍጥረት ሰው ነው። ሰው ከባድ ነው። ይሄ ሁሉ እየተነገረው አሁን ንስሐ እስቲ የተዘጋጃችሁ፣ አሁን እግዚአብሔር ተቆጥቶናል። ዛሬ በእስራኤላውያን በኩል መከረን። ካህናቱም እንደ አፍኒ እንደ ፊናስ እንዳንሆን፣ ምዕመናኑ እንደ ሕዝበ እስራኤል እንዳናልቅ፣ ከተማውም እንዳይጠፋ፣
ሕዝቡም እንዳይጠፋ እግዚአብሔር እንዳይቀየመን አሳልፎ እንዳይሰጠን ንስሐ እንግባ የሚል ሕዝብ አለ። እንደውም አሁን የዛሬው ቄስ ትንሽ ከረር አድርጎታል ስብከቱን ይላል። የዛሬው ቄስ ምን አደረገ? አይ ስብከቱ ትንሽ አልተመቸንም፣ አይ ስድብ በዛ፣ ወቀሳ በዛ። እግዚአብሔር ሲናገር መስማት ብቻ ነበር። አሁን ግን መተቸት ነው፣ አስተያየት መስጠት፣ ልክ አይደለም ማለት፣ ወደ እግዚአብሔር እጅ መቀሰር፣ ራስን ማጽደቅ፣ ሌላውን ኃጢአተኛ ማድረግ። ይሄን ችግሩ ያለ ገሌ ነው፣ እነሱ ናቸው፣ እነዚያ ናቸው ማለት፣ ራስን ንጹሕ አስመስሎ መኖር። ተሸፍኖ የሚኖረው ከሰው ጋር ነው እንጂ በእግዚአብሔር ፊት ተሸፋፍኖ መኖር አይቻልም። ገልጦ የሚያይ እግዚአብሔር ነው እኛ ጋር ያለው። ልባችን የፈጠረ እግዚአብሔር ነው እኛ ጋር ያለው። ስለዚህ ዛሬ እግዚአብሔር አሳልፎ እንዳይሰጠን፣ ክብራችንም እንዳያሳጠን፣ ሽማግሌም እንዳያሳጣን። ሽማግሌ ሳተናል። አገር የሚያስታርቅ መች አለ? አገር አይደለም። እኔ ማርያም ምስክሬ፣ እንደው በሰፈር የሚያስታርቅ ሰው አላችሁ? ያላችሁ ሰው እድለኞች ናችሁ። ጓደኛና ጓደኛ ተጣልቶ ታረቁ የሚል እናት አባት አለን? እንዲያውም የሚያባብስ እዚያ ይገሉሻል፣ ያጠፉሻል፣ መርዝ ይጨምሩልሃል የሚል ህዝብ እንኳን አልቅሶ የሚያስታርቅ ሆን ብሎ የሚያጣላ የሚያለያይ ህዝብ። የምንለያይበት ምክንያታችን መብዛቱ፣ በተራራው፣ በወንዙ፣ በቋንቋው፣ በኑሮ፣ በምኑ በሆነው ነገር ሁሉ መለያየት። ለክርስቶስ ክርስቲያን የተባልነው ሁላችንም አካሉን የእግዚአብሔር አካል። እንኳን እኛ እዚህ ጋር ብዙ ሲሚንቶ አይደል የተጣበቀው፣ እዚህ ቆመው ብረት ላይ ብዙ ሲሚንቶ ብዙ ውሃ ነው አብሮ የደረቀው። ተጣብቆ አንድ ቤተ መቅደስ እየሆነ ነው። ክርስቲያን በሙሉ አንድ የክርስቶስ አካል ናችሁ ተብሎ በማቴዎስ ወንጌል ምዕራፍ 16 ተጽፏል። ሁላችን የማን አካል ነን? የክርስቶስ አካል። ስለዚህ እግዚአብሔር አሳልፎ እንዳይሰጠን ከእስራኤላውያን ታሪክ ራሳችን አይተን ለበደላችን ይቅርታ ጠይቀን መቅሰፍት ሲመጣ ራሳችን ዝቅ አድርገን ግንባራችን መሬት አስነክተን ሰግደን በንስሐ ካልታጠብን በቀር መጥፋታችን ነው። ምእመናን የምናየውን ሁሉ እናጣለን፣ የነበረንን ሁሉ እናጣለን፣ ታሪካችን ሁሉ ይጠፋል። ሃይማኖት የሌላቸው ሰዎች በእኛ ላይ ትልቅ አቅም ይኖራቸዋል። ይሄ እውነት ነው ማለት። ስለዚህ እባካችሁ ወላዲተ አምላክ ይቅርታ እንድታሰጥ ኃጢአታችን እንዲታጠብ ለንስሐ እስቲ ተዘጋጁ ምእመናን። ምንድነው ያደነቆረን ያደነዘዘን አዚም ያደረገብን እንዳንመለስ ለኃጢአት ራሳችን ያስገዛን እሱ ማን ነው? ከእግዚአብሔር የሚበልጥ ማን አለ? ከሱ የሚያስፈራስ ማን አለ? ከሱ የከበረስ ምን አለ? ስለዚህ ታቦተ ሕጉ በራሱ ፈቃድ ወደ ቦታው ተመለሰ። በኋላ ድንኳን ሰርተውለታል፣ ምኩራብ ሰርተውለታል፣ ቤተ መቅደስ ሰርተውለታል። እግዚአብሔር በፈቀደ ደግሞ ወደ እኛ ሀገር መጥቷል። ስለዚህ ሁላችሁም የእግዚአብሔር ቤተ መቅደስ ናችሁ። እግዚአብሔር ሊያድር ፈቃዱ ነው። ካባረርነው ግን ይመለሳል፣ ለጠላት አሳልፎ ይሰጠናል። እስራኤላውያን ብዙ መከራ አይተዋል። ስለዚህ ሐናን የሰማ እግዚአብሔር፣ ሳሙኤልን በቤተ መቅደሱ ቀድሶ አክብሮ ያሳደገ እግዚአብሔር፣ ንጹሕ ካህን እንዲሆን ያደረገ እግዚአብሔር ለቤተ መቅደሱ ካህናትን ይስጥልን። ለምእመናኑ ደግሞ ንጹሕ ምእመን ንስሐ የሚገባ የሚታዘዝ ለእግዚአብሔር ቀና አገልጋይ የሆነ ሕዝብ ትውልድ እግዚአብሔር እንዲፈጥር ፈቃዱ ይሁንልን። ዛሬ በሉ እግዚአብሔር በጠላቶቻችን ፊት ለምን መታን? ንስሐ ስላልገባን፣ ይቅርታ ስላልጠየቅን፣ ስለ በደላችን ስላልተናዘዝን፣ ስላልተመለስን፣ ይቅርታ ስላልጠየቅን፣ በእግዚአብሔር ፊት መስዋዕት ስላላቀረብን፣ ስላልተመለስን ነውና ተመልሰን የእግዚአብሔርን ክብር በሕይወታችን ኑረን ስንኖርም በደስታ በክብር ስንሄድም በመላእክት ዝማሬ ታጅበን የእግዚአብሔርን መንግሥት ለመውረስ እንድንችል ወላዲተ አምላክ ትርዳን። እግዚአብሔር በቸርነት ይቀበለን። ቆየን። ያስተማረን የመከረን የገሰጸን የቅዱሳን አምላክ እግዚአብሔር አምላካችን ስሙ ከፍ ያለ የተመሰገነ
ማን አስተማረን? እግዚአብሔር አስተማረን። ለክብር አባታችን መልአከ ገነት ልሳነ ወርቅ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ዕድሜና ጸጋ ያድልልን፣ በረከታቸውን ያድለን። እልል ብላችሁ እግዚአብሔርን አመስግኑት። እግዚአብሔር ይክበር ይመስገን። እንግዲህ የዕለቱን ትምህርት በሚገባ አስተምረናል። አባታችን በወንጌል ይታወቃሉ። ብዙ ጊዜ እየመጡ ያስተምራሉና ሁላችንም አባታችን ሲመጡ ልንጠቀምባቸው ይገባል። አሁን በድጋሜ እድሜና ጸጋ ያድልልን። ሁሉ ብላችሁ እግዚአብሔርን አመስግኑላቸው። እግዚአብሔር ይክበር ይመስገን። መልእክት ልናገርና ወደ ቀጣዩ